ልዕልቷ በመርዝ የተቀባ አፕል በልታ ዘላለማዊ እንቅልፍ ውስጥ ገብታለች። ማን ያስጥላት ይሆን? ታሪኩን አብረን እንከታተል። እንደ በረዶ ነጭና ሰባቱ ድንክዬዎች። በአንድ ወቅት በበረዷማ ተራሮችና ጥቁር አረንጓዴ ደኖች በተሸፈነ ሀገር ውስጥ አንዲት ንግስት በመስኮቷ አጠገብ ተቀምጣ ስራዋን ትሰራ ነበር። ጊዜው ክረምት ነበር እና የበረዶው ቅንጣቶች እንደ ወፍ ላባ ከውጪ አየሩ ላይ ይንሳፈፉ ነበር። ስራዋን እየሰራች ሳለ ጣቷን በድንገት ወጋችው። እናም አንድ ጠብታ ደም በመስኮት መከላከያው ላይ ባለው ነጭ በረዶ ላይ ወደቀ። ፈገግ አለችና በሹክሹክታ ቆዳው እንደ በረዶ ነጭ፣ ከንፈሮቹ እንደ ደም ቀይ እና ጸጉሩ እንደ ኢቦኒ እንጨት ጥቁር የሆነ ልጅ እመኛለሁ አለች። ምኞቷም ተሳካ። እናም ብዙም ሳይቆይ አንዲት ሴት ልጅ ተወለደች። ንግስቲቱም ልጇን እንደ በረዶ ነጭ ብላ ሰየመቻት። ነገር ግን በሚያሳዝን ሁኔታ ንግስቲቱ ሞተች። እናም ንጉሱ ቆንጆ የሆነች ነገር ግን በጣም ክፉ የሆነችና አስማታዊ መስታወት ያላት ሴት አገባ። አዲሷ ንግስት በየቀኑ ከመስታወቱ ፊት ቆማ እንዲህ ስትል ትጠይቀው ነበር። መስታወት፣ በመስኮት ላይ ያለኸው መስታወት፣ ከሁሉ የበለጠ ቆንጆ ማን ነው? እናም በየቀኑ መስታወቱ ይመልስ ነበር። መስታወቱም እንዲህ ይላል፣ አንቺ ንግስቴ ቆንጆ ነሽ፣ እውነት ነው፣ ግን የበረዶ ነጭ ከአንቺ የበለጠ ቆንጆ ናት። የመስታወቱን መልስ ስትሰማ የቀናችውና እጅግ የተናደደችው ንግስት አንድ አዳኝ ጠርታ እንደ በረዶ ነጭን ወደ ጫካው ጥልቅ ውስጥ እንዲወስዳትና እንዲገላት አዘዘችው። ነገር ግን አዳኙ በረዶ ነጭን ለመግደል ቢላዋውን ሲያነሳ የበረዶ ነጭ ንጹሕ አይኖቿ በእንባ ተሞሉ። ሊያደርገው አልቻለም። ከዛም አዳኙ ሩጪ እንደ በረዶ ነጭ ሲል በሹክሹክታ ተናገረ። ሩጪ፣ ሩቅ ሂጂና በጭራሽ እንዳትመለሺ አላት። እንደ በረዶ ነጭ ወደ ጫካው በሩጫ ሸሸች። ጫካው በዛፎች የተሞላ ነበር እና እንግዳ ድምጾች አየሩን ሞልተውት ነበር። ጉዞዋን ኮረብታዎች መካከል የተሸሸገ አንድ ትንሽ ጎጆ እስክታገኝ ድረስ ቀጠለች። ቤቱ ውስጥ ስትገባ ሁሉም ነገር ትንሽና ንጹሕ ነበር። 7 ትናንሽ ወንበሮች፣ 7 ትናንሽ ጎድጓዳ ሳህኖችና 7 ትናንሽ አልጋዎች ነበሩ። ከጉዞዋ ደክሟት እንደ በረዶ ነጭ በ3 አልጋዎች ላይ ተኛች። በጣም ተመችቷት ነበር እና በፍጥነት እንቅልፍ ወሰዳት። በዚያ ምሽት የጎጆ ባለቤቶች ተመለሱ። ቀኑን ሙሉ ማዕድን ማውጫ ጉድጓድ ውስጥ ጌጣጌጦችንና ወርቆችን እየቆፈሩ የሚሰሩ 7 ድንክዬዎች ነበሩ። የበረዶ ነጭ ተኝታ አገኟትና በቀስታ ቀሰቀሷት። ደንግጣ ተነሳችና እባካችሁ አታባሩኝ አለች። የእንጀራ እናቴ ያሳደደችኝ ነው፣ እዚህ መቆየት እችላለሁ ስል ጠየቀች። ድንክዬዎቹ በሞቀ ፈገግታ ተቀበሏት። መሪያቸው ዶክ እንዲህ አለ፣ ተቀብለንሻል፣ ግን ቤቱን በንጽህና መያዝ አለብሽ። በተጨማሪም ብቻሽን ስትሆኚ ለማታውቂው ሰው በሩን በጭራሽ እንዳትከፍቺ። ይህ በእንዲህ እንዳለ በቤተ መንግስቱ ውስጥ ክፉዋ ንግስት እንደገና መስታወቷን ጠየቀችው። መስታወት፣ በመስኮት ላይ ያለኸው መስታወት፣ ከሁሉ የበለጠ ቆንጆ ማን ነው? መስታወቱ መለሰ፣ አንቺ ንግስቴ ቆንጆ ነሽ፣ እውነት ነው፣ ግን ከኮረብታዎች ባሻገር ከ7 ድንክዬዎች ጋር ያለችው እንደ በረዶ ነጭ አሁንም የበለጠ ቆንጆ ናት። ንግስቲቱ በቁጣ ጮኸችና ተለይታ የበረዶ ነጭን ለማግኘት እቅድ አወጣች። በማግስቱ እንደ አሮጊት ነጋዴ ሴት ለብሳ ድንክዬዎቹ በሌሉበት ጎጆ ድረስ ሄዳ የበረዶ ነጭን የሚያምርና ጠባብ የዳንቴል ቀሚስ እንድትለብስ አቀረበችላት። ቀሚሱ እየጠበበ ጥብቅ የሚል ነበርና እንደ በረዶ ነጭ ራሷን ስታወደቀች። ንግስቲቱም ትታት ሄደች። እንደ ዕድል ሆኖ ድንክዬዎቹ ወዲያው ተመለሱ። ቀሚሱን ፈቱላትና የበረዶ ነጭ እንደገና መተንፈስ ጀመረች። በማግስቱ ንግስቲቱ እንደገና መጣች። በዚህ ጊዜ በመርዝ የተቀባ ማበጠሪያ ይዛ ነበር። ውዴ ጸጉርሽን ላስተካክልልሽ ስትል በለሰለሰ ድምፅ ተናገረች። ከዛም እንደ በረዶ ነጭ በማበጠሪያው የራስ ቆዳዋን እንደነካች ራሷን ስታ ወደቀች። አሁንም ድንክዬዎቹ ተመለሱና ማበጠሪያውን አስወገዱ። እንደ በረዶ ነጭ ግራ ተጋብታ ነገር ግን ምንም ጉዳት ሳይደርስባት ነቃች። ከበፊቱ የበለጠ የተናደደችው ንግስት እጅግ ክፉ የሆነውን መድኃኒት አፍልታ ቀይ አፕል ውስጥ ነገረችው። አፕሉ አንድ ጊዜ ከተነከሰ ወዲያውኑ ሞት ያስከትላል። ክፉዋ ንግስት እንደ ደግ አሮጊት ሴት ተመስላ ወደ ጎጆ ተመለሰች። ይህ በጣም ውድ ፖም ነው ውዴ፣ አንድ ንክሻ ብቻ ውሰጂ ስትል በጣፋጭ ንግግር ጋበዘቻት። በአንጸባራቂነቱ ተማርካ እንደ በረዶ ነጭ አንድ ንክሻ ወሰደች እና መሬት ላይ ወደቀች። በዚህ ጊዜ ድንክዬዎቹ ያደረጉት ምንም ነገር ሊቀሰቀሳት አልቻለም። አለቀሱና አበባ በከበበው ሜዳ ክፍት የሬሳ ሳጥን ሰርተው አስቀመጧት። ከጥቂት ጊዜያት በኋላ በቦታው እንስሳት ተሰብስበው ሁኔታውን ይጠባበቁ ነበር። ወቅቶች ቢያልፉም እንደ በረዶ ነጭ እንደ ቀድሞ ቆንጆ ሆና ቆየች። አንድ ቀን አንድ ወጣት ልዑል በፈረስ እየጋለበ በአካባቢው እያለፈ ነበር። በመስታወት ሳጥን ውስጥ ስለነበረችው ልጅ ሰምቶ ሊያያት መጣ። እሷን ሲያይ በሐዘንና በፍቅር ተሞላ። በቀስታ የልዕልቷን እጅ ሳመ። በዚያው ቅጽበት የመርዝ ፖም ቁራጭ ከጉሮሮዋ ተነቀለ። ሳለች፣ አይኖቿን አርገበገበች፣ እናም ነቃች። ድንክዬዎቹ በደስታ ጨፈሩ፣ እንስሳቱ ዘፈኑ። ልዑሉም
ወደ መንግስቴ መጥተሽ ንግስቴ ትሆኛለሽን? ሲል ጠየቃት። እንደ በረዶ ነጭ ፈገግ አለች። አዎ በሙሉ ልቤ ስትል መለሰች። ታላቅ ሰርግ ተደረገ። በኩራት የተሞላችው ክፉዋ ንግስትም እንደገና መስታወቷን ጠየቀችው። መስታወት፣ በመስኮት ላይ ያለኸው መስታወት፣ ከሁሉ የበለጠ ቆንጆ ማን ነው? በዚህ ጊዜ መስታወቱ መለሰ። አንቺ ንግስቴ ቆንጆ ነሽ፣ እውነት ነው። ግን አዲሲቷ ንግሥት ከአንቺ የበለጠ ቆንጆ ናት። ንግሥቲቱ ይሄን ስትሰማ ደነገጠች። እናም ከቁጣዋ ብዛት ከዓለም ላይ ነዳ ጠፋች። እንደ በረዶ ነጭና ልዑል በደግነትና በጥበብ ለረጅም ጊዜ በሰላም ሀገሩን አስተዳደሩ። እናም ሰባቱ ድንክዬዎች ሁል ጊዜ በቤተ መንግስቱ የተከበሩ እንግዶች ነበሩ። እናም ሁሉም ለዘላለም በደስታ ኖሩ። ታሪኩ በዚሁ ተፈጸመ።